የልጅ ልጇን የገደለቻት ሚኔ እንደሆነች ሩቻን አወቀች። ሙስጠፋ ወንድሙ እንደሆነ ሶመር አወቀ። እናትና አባቱ እንደሞቱ መሱት አወቀ። ልጇን የገደለችባት ሚኔ እንደሆነች ቱርካን አወቀች። ወዴት እየሄዱ ነው? አቶ ሶመር ከወይዘሮ ቱርካን ጋር ቆንጆ ጊዜ ለማሳለፍ ይዟት እየሄደ ነው። ኧረ እባክሽ፣ እኔ ጭንቅላቴ ሊፈነዳ ነው። መድኃኒቴን እስኪ አምጪልኝ። በይሳሉክ እየጠበቀች ነው። ሂጂና ፖሊስ ጣቢያ ቃልሽን ስጪ ሚኔ። ወይዘሮ ሩቻን፣ ቤት ውስጥ ምንም መድኃኒት የለም። ምን ማለት ነው? ያ ሁሉ መሳቢያ ውስጥ የነበረው መድኃኒትስ የት ገባ? መሸጥ ጀመርሽ እንዴ? አይላ፣ ሚኔ እንደሄደች ክፍሏን በርብሪ። እሺ ወይዘሮ ሩቻን። ሄሎ፣ የኮርማን ወይራ ድርጅት። ዶኑሽ፣ በፍጥነት ወደ ኢዝሚር ነይ። ጃናን ነኝ። ዳሪያ በጣም ታማለች። በፍጥነት ድረሺ። ምን? እሺ፣ አደራ አጠገቧ ሁኝ። እሺ፣ እስከዛው መጣው። ወይኔ፣ አሁን ምን ላደርግ ነው? እንዴት ብዬ ነው ወደ ኢዝሚር የሚሄደው? ወደ ኢዝሚር የሚሄድስ ባስ በዚህ ሰዓት ይገኛል? ወደ ኢዝሚር ከሆንሽ እኔ ልሸኝሽ እችላለሁ። ወዴት ነው የምትወስደኝ ሶመር? እያገትኩሽ ነው ሚስቴ። ኢዝሚር በሙስጠፋ መኪና። ዶኑሽና ሙስጠፋ ኢዝሚር የነ ዳሪያ ዩኒቨርሲቲ ደርሰዋል። ዶኑሽ፣ ዳሪያ ሴታለች? ንገሪኝ። ተረጋጊ። ዳሪያ አሁን ትመጣለች። ምንድነው የሁሉ መዝናናት? ዶኑሽ እህቴ፣ እንኳን ደህና መጣሽልኝ። ዳሪያ፣ ቆይ ምንም አልሆንሽም እንዴ? ደህና ነኝ። ጃናን ስትነግረኝ አላመንኩም ነበር እንደምትመጪ። ምን ነው ጃናን፣ እየተጫወትሽብኝ ነበር ማለት ነው? አትናደጂ፣ ቶሎ ታረጃለሽ። ሰርዳር፣ እናንተ እብዶች፣ ቆይ ምን አይነት ጨዋታ ነው የምትጫወቱት? ሰው ላይ እንደዚህ ይጫወታል እንዴ ሰው? እሺ ሰዎች፣ ስለዚህ እዚህ ድረስ ከመጣን አይቀር ለምን ቦይዝ አንበላ? በጣም አሪፍ ሐሳብ። ሙስጠፋ ይባላል። እህቴ እሱን ያመጣኝ። ሙስጠፋ እባላለሁ። በኮርማን ድርጅት ውስጥ የሽያጭ ኃላፊ ነኝ። ሰርዳር፣ ስላወቅኩ በጣም ደስ ብሎኛል። በሉ እንግዲህ እንሂድ። ግን መኪናው ይችለናል? እስኪ እናያለን። ሶመር እዚህ ካፌ አስገብቶ ቱርካንን ጣፋጩን ይጋብዛታል። ወይዘሮ ሩቻን እዚህም የለም ወይዘሮ ሩቻን። ክፍሏ ውስጥ ማግኘት አልቻልኩኝም። ቆይ አንዴ ወይዘሮ ሩቻን፣ ቆሻሻ መጣያ ውስጥ ሌው። ቶሎ በይ። ወይዘሮ ሩቻን። ኮከቦቹ በኢዝሚር ጎዳናዎች ላይ ዞር ብለው አንድ ምግብ ቤት ጋር ሲደርሱ እነ ዳሪያን ያገኟቸዋል። ቱርካን ከብዙ ልመና በኋላ ሶመርና ዶኑሽ ተጨምረው ያስታርቋቸዋል። መሱት፣ ምን እያደረክ ነው ልጄ? ወዴት ልትሄድ ነው? ዕቃን ለምንድን ነው የምትሰበስበው? አባቴ ሳዲቅ ጋራ። ይህ ቤት ያንቺ ስለሆነ መሱት ወደ አባቱ ሳዲቅ ጋራ መሄድ ነው የሚፈልገው። ግን እኮ ይህም ቤት ያንተም ቤት ነው። መሱት ግን አባቱ ሳዲቅ ይናፍቀዋል። አክስቱ ነስሪን አዘነች እንዴ? አክስት ነስሪን መሱትን ትወደዋለች። እሺ፣ ይሄ ቤት ቤትክ ነው። በፈለክበት ጊዜ ናሽ። አዎ፣ ሁሉንም ነገር በግልጽ አውርተው እህትማማቾቹ እንዲሆኑ፣ ሦስቱ ወንዶች ደግሞ የኢዝሚር ባህር ዳርቻ ጋር ያበደ ጨዋታ ይዘዋል። ምን እያልሽ ነው ዶኑሽ? እና አባዬና አጎታችን ፋቲ ጋር አብሮ እየኖሩ ነው ያሉት? አዎ፣ ሴቶች እናትና አባታችንን ማስታረቅ አለብን። በዚህ ዕድሜያቸው የምን ፍቺ ነው? ይሄ መድኃኒት ውርጃ ሊያስከትል ይችላል እንዴ ዶክተር? በትክክል ወይዘሮ ሩቻን፣ ይሄ መድኃኒት በፍጹም ለእርጉዝ መሰጠት የለበትም። በጀልባ ሽርሽር የወደዱትን ሁሉ እየበሉ አሪፍ ጊዜን አሳልፈው በኢዝሚር ሰማይ ስር ጀንበር ትጠልቃለች። መሱት፣ እሱ ሳጥን ውስጥ ቆይ፣ ምንድን ነው ያለው? እስኪ ስጠኝና አምጣው ሌው፣ እስኪ አምጣው፣ ስጠኝ። አልሰጥህም፣ እረፍ፣ አልሰጥህም። ቆይ ምን ደብቀህ ነው? እስኪ አምጣው እኮ እያልኩ ነው። አልሰጥም። አባቴ ሳዲቅ እየወሰደብኝ ነው። አባቱ ሳዲቅ ናድረስለት፣ ሳጥኑ ሊወሰድበት ነው። ኦፍ ፋቲ፣ አሁን እስከዚህ ምስኪን ልጅ ምንድን ነው የምትፈልገው? አረ ለቀልድ ነው ወንድሜ፣ እሱ ዝም ብሎ አመረረው እንጂ ደግሞ የሁሉም አባት ሆነሃል። ፋቲ፣ አታበሳጨኝ፣ እመታለሁ፣ ነግሬሃለሁ። መሱት፣ ሂድ ልጄ፣ ዳቦ ገዝተና ሂድ። ጎሽ ልጄ ያልከው ልበል? አዎ፣ ምስኪን ልጅ ነው ብታይ፣ ማንም የለውም። እናትና አባቱ ሞተዋል። ደብዳቤው ደርሶን ነበር። ምስኪን ልጅ፣ ያሳዝናል። አባቴ ሞቷል። አባዬ ሞቷል። እናቴ ሞታለች። አባቴ ሞቷል። እናቴ ሞታለች። አባቴ ሞቷል። እማዬ ጥለሽኝ አትሂጂ። እማዬ እናቴ። ችግሩን የሚፈታው የዲኤንኤ ምርመራ ማድረግ ነው ወንድሜ። ስለ ዶኑሽ እያወራሁህ ነው። ምናልባትም የዶኑሽ ኩላሊት ለልጄ ይሆናል። ያጉቷን ልጅ እኮ ብትረዳው ብዬ ነው። ፋቴ፣ እንዳታስበው። ይኸውልህ፣ እኔ ለልጅ ኩላሊቴን ለመስጠት ዝግጁ ነኝ። ሐኪም ጋር ሄደን እንመርመር። ዶኑሽን ግን እርሳት።
ወንድሜ አንተ እኮ ታማሚ ነህ። የልብ ድካም፣ ግፊት አለብህ። ግን የህይወቷ እኮ ይሆናታል። ግን እኔም እኮ ወንድም ነኝ። እንሞክር፣ ያለበለዚያ ካልሆነ ደግሞ ሌላ መፍትሄ እንፈልጋለን ፋቴ። ከሽርሽሩ በኋላ ፍቅራቸው በጥፍ ጨምሮ ሶመርና ቱርካን ከመኪናቸው ወርደው ወደ ቤት ውስጥ ይገባሉ። የኔ ሶመር የሚገርም ደስ የተሰኘሁበት ውሎ ነበረ። ከዳሪያ ጋርም አስታረከኝ። ደስታሽ ደስታዬ ነው የኔ ፍቅር። ይቅርታ ሙስጠፋ እየደወለ ነው። አቤት ሙስጠፋ። ሶመር ያ ሰውዬ እያናደደኝ ነው። አባት ነው? አዎ ከእናቴ ስር እየተከተለ አልተዋት ብሏታል። ስለዚህ አንድ ቦታ ቁጭ አድርገን በሚገባው ቋንቋ እናናግረው። አንተም እንደ ታላቅ ወንድም ሆነ አብረኸኝ ብትሆን ደስ ይለኛል። እሺ መች እናድርገው ታዲያ? አሁን? አዎ እሺ በቃ የልምጣ። ገባኝ፣ እመጣለሁ። ሙስጠፋ የቤተሰብ ችግር ገጥሞታል እና ሄጄ እንደማግዘው ቃል ገብቼለት ነበረ። ብዙ አልቆይም። እሺ መጣሁ የኔ ቆንጆ ሚስት፣ እመጣለሁ። እሺ በቃ ራስን ጠብቅ። አቤት ልጄ። አቶ ዛር ቃል ትገባልኛለህ ግን ልትፈጽምልኝ አልቻልክም። ልጄ የፈለክበት እመጣለሁ። የልምጣለህ። ይኸው ቃሌን ከአሁን ሰዓት ጀምሮ አከብራለሁ። እሺ ልጄ። እሺ ልጄ። አሁን አዎ ምን ነው? የልምጣለሽ። አንተ የት ነህ? ከድርጅቱ እየወጣው ነው ሙስጠፋ። በጣም ጥሩ በል። ስለዚህ በምልክልህ አድራሻ ና። በቃ ይኸው የኔ ልዕልት ውፍ። በቃ የኔ ልጅ ውፍ። ወይዘሮ ቱርካን በር ተንኳኳ። ቆይ ልክፈት። ያዣት። በሩን ክፈቱት። ሚኔ የት ናት? የታባቷ ናት? የት ናት እያልኩሽ ነው። ሚኔ የት ናት? ክፍሏ ተኝታለች። ወይዘሮ ሩቻን ተኝታለች። ይቺ ሬሳ። ሚኔ ተነሽ አንቺ የተረገምሽ እባብ። ምን ተፈጠረ? አንቺ እባብ ተነሽ እያልኩሽ እኮ ነው። አንቺ የተረገምሽ። ምን እያደረግሽ ነው? እባክሽ ወይዘሮ ሩቻን ተነሽ እባክሽ። አንቺ የተረገምሽ። ቱርካንን የመረዝሻት ለካ አንቺ ነበርሽ። ቱርካንን መርዘሽ ጽንሱ እንዲወርድ ያደረግሽባት ለካ አንቺ ነበርሽ። አንቺ እባብ ልጄን ገደልሽብኝ። ቱርካን ነፍሰ በላ ያለችሽ ለካ ምክንያቷ ይሄ ነበረ። ምክንያቱም አንቺ ነፍሰ ገዳይ ስለሆንሽ። ወይዘሮ ሩቻን እባክሽ መተኛ አታደርጊው። እባክሽ በፈጠረሽ ወይዘሮ ሩቻን እባክሽ። ልጄን ገደልሽብኝ። ልጄ የሞተው በአንቺ ምክንያት ነው። ወይኔ እግሬ። እባክሽ ወይዘሮ ሩቻን እባክሽ ልለምንሽ እባክሽ። ቱርካን ልጅሽን አደራ ስትሰጫት ተቀብላ ዝንብ እንኳን እንዳያርፍባት ስትጠብቅልሽ ነበረ። ግን አንቺ ምን አደረግሽ? የቱርካንን ልጅ ገደልሻት። ልጇን አሳጣሻት። ልጄን ነጠቅሽኝ። ወይኔ ሞቱ። እገልሽ ነበረ ግን የማልገልሽ ለአንቺ ሞት ሽልማት እንደ መሸለም ስለሆነ። ግን ከዚህ በኋላ ዕድሜ ልክሽን አፈር ድሜን የማበላሽ። ነይ እኮ ነው የምልሽ። ነይ ተራመጂ። ቀጥይ እኮ ነው የምልሽ። ነይ ተራመጂ። ወይዘሮ ሩቻን እባክሽ። ወይዘሮ ሩቻን እባክሽ። ወይዘሮ ሩቻን እባክሽ። ነይ እኮ ነው የምልሽ። ተራመጂ እባክሽ። ወይዘሮ ሩቻን እባክሽ እየለመንኩሽ ነው። ለምን አትሞቺም? ነይ ውጪ ከቤቴ። መቼም ከዚህ በኋላ ደግመሽ የልጅሽን አይን አታዩም። ከዚህ በኋላ ይህንን በር አታልፊውም። እባክሽ ወይዘሮ ሩቻን፣ ያለ ኪራዝ መኖር አልችልም። እባክሽ ከኔ አትወስጂብኝም። ልትወስጂብኝም አትችይም። ሄጂ ቃሌን እቀይራለሁ። አስገድዶኝ ነው ብዬ ሶመርን አሳስረዋለሁ። አድርጊውና አንቺ ላይ የሚፈጠረውን በደንብ ታየዋለሽ። ኪራዝ ልጄ፣ ያውልሽ ክራንችሽ። ወይዘሮ ሩቻን በስህተት እንኳን ይህንን ቤት ይህች ሴትዮ ከረገጠች በረሃብ ብትሰቃይ አንዲት ብርጭቆ ውሃ እንኳን ከቤት ያውጥታችሁ እንዳትሰጧት። ስጭኝ፣ ኪራዝን ስጭኝ። የኔ ውዴ ልጅ ነይልኝ ኪራዝዬ። በቃ ቱርካን ረፍት አድርጊ፣ ግቢ። እዚህ ሬስቶራንት ሙስጠፋ አባቱን ቀጥሮት ኦዛር እየጠብቀው ነው። የሬስቶራንቱ በር ላይ ሙስጠፋ ቆሞ ሶመርን ይጠብቀዋል። ሙስጠፋ ብዙ ቆየሁብህ እንዴ? አይ አባት መጥቷል። አዎ ወንድሜን አግባ። የቱ ጋር ነው? አልመጣም እንዴ? ይኸው እዛ ጋር ነው፣ መጥቷል። አባቴ አጠገቤን ያለው ሶመር እናትና አባቴ አልተጋቡም ነበር። ልክ እንዳንተና እንደሚኔ አባቴ ብቸኛ መስሎ ነበር እናቴን የቀረባት። ግን እሱ ሚስትና አንድ ወንድ ልጅ አለው። እናቴን ስታውቅ ባዶ እጇን ወደ ቤተሰቦቿ ተመለሰች። ለዓመታት ህመም ውስጥ ነበርኩ ሶመር።
ምናልባት አባቴ በሱ ስም እንድጠራ ካደረገ ይቅር ለው ይሆናል። እባክሽ ወይዘሮ ሩቻን በፈጠረሽ እባክሽ አጨክኝብኝ። እጄ ላይ ምንም ገንዘብ የለኝም። በዚህ ሰዓት እንዲሆኜ ወዴት ሄዳለሁ? ወይዘሮ ሩቻን እባክሽ በፈጠረሽ አምላክ። ቱርካን ወዴት ልትሄጂ ነው? የጊዜ እንጂ የሰው አሸናፊ የለውም። ያኔ ቱርካን ጽንሷን መርዝ ሰጥታ ስታስወርድባት በሩን ከፍታ እንደገባች ዛሬ ቱርካን የተዘጋባትን በር ከፍታ ያኔ ስልክ ለመደወል ስትፍጨረጨር ሚኔ እንዳራቀችባት ዛሬ ሚኔ ምርኩዟን ለማንሳት ተስኗታል። ታሪክ ራሱን ደገመ። በሰፈረችው ቁና ተሰፈረች። ተነሺ። ቱርካን ግን እንደርሷ አልሆነችም። ስትወድቅ አነሳቻት። ደክማ ሳለ ኃይል ሰጠቻት። ልጄ ላይ ላደረግሽው ነገር ዋጋ ሳትከፊ ከዚህ ቤት ወዴትም መሄድ አትችይም። ተራመጂ፣ ግቢ